እነዚህ ሰዎች ሲደነግጡ ተመልከቱ። Oh my god, that was deadly. ይህ የምታዩት ድንገተኛ ድንጋጤ በሰውነታችን ውስጥ የሚፈጠረው መትረፊያ ተአምር ነው። አሁን እያያችሁት ያላችሁት አድሬናሊን እና ኮርቲሶል በስራ ላይ ሲሆኑ ነው። አድሬናሊን እንደ ነዳጅ ነው። ልባችን በፍጥነት እንዲመታና ከአደጋ ለማምለጥ ድንገተኛ ጉልበት ይሰጠናል። ኮርቲሶል ደግሞ እንደ የአደጋ ደወል ነው። በሰውነታችን ውስጥ ያለውን ስኳርና የደም ግፊት ያስተካክላል። ሰውነታችን አደጋውን ለመቋቋም የሚያስፈልገውን ኃይል እንዲያገኝ ያደርጋል። ለአጭር ጊዜ ሲሆን እነዚህ ሆርሞኖች ጠቃሚ ናቸው። ንቁ እንድንሆን፣ ትኩረት እንድንሰጥ እና በህይወት እንድንቆይ ይረዱናል። ቪዲዮ ላይ እንደምናየው ድንጋጤው ያበቃል፣ ሰውነትም ወደ ሰላሙ ይመለሳል። ነገር ግን እውነታው ይህ ነው። ሁል ጊዜ በድንጋጤ ውስጥ መኖር አንችልም። ህይወት የማያቋርጥ መደናገጥ ሲሆንባት እነዚህ ሆርሞኖች መመረት አያቆሙም። የሰውነታችን ነዳጅ መቆጣጠሪያ ተጭኖ ይቀራል። ጋሱን በመስጠት ተጭኖ ይቀራል ማለት ነው። የስነ ልቦና ጫና ወደ አካላዊ ህመም የሚቀየረው በዚህ መንገድ ነው። ስር የሰደደ ኮርቲሶል የደም ግፊትን በቋሚነት ይጨምራል፣ ለስኳር በሽታ ይዳረጋል፣ የበሽታ መከላከያ አቅምን ያዳክማል፣ እንዲሁም ለማያልቅ የሰውነት ህመም ምክንያት ይሆናል። ታዲያ ሚዛኑን እንዴት እንመልስ? አንደኛ፣ እንቅስቃሴ። ለ15 ደቂቃ በእግር መራመድ እነዚህን የጭንቀት ኬሚካሎች ያቃጥላቸዋል፣ ለአእምሯችን አደጋው እንዳለፈ ይነግረዋል። ሁለተኛው፣ ጥልቅ አተነፋፈስ ወይም ማይንድፉልነስ ነው። የነርቭ ስርዓታችን በራሳችን ትዕዛዝ ወደ ሰላም ይመልሰዋል። ከሁሉ በላይ ግን መንፈሳዊ መሰረት፣ በጸሎትና በማይንድፉልነስ ውስጥ መሳተፍ፣ ፍርሃትን በእውነት ለመተካት ቅዱስ ቃሉን ማንበብ፣ ብቻችሁን እንዳልሆናችሁ በማወቅ ራሳችሁን በእውነትና በተስፋ ላይ መስርቱ። ድንጋጤው ሳይጀምር ለመከላከል ጤናማ ድንበሮችን ወይም ባውንደሪዎችን ማብጀት፣ ከስነ ልቦና ባለሙያ ጋር መማከር። ፈውስ የሚጀምረው አካላችንን ስናረጋጋ እና አእምሯችንን ስናሳርፍ ነው።